ዝጎራ መታሰቢያነቱ ድል አድርገው ድሉን ለናፈቁ ይሁን። ለሰው ሰው ከሁሉ በማስቀደም ለሚያስጀምርም ለሚያስጨርስም ሁሉን ቻይ ለሆነው አምላክ ክብርና ምስጋና ማቅረብ ተገቢ ነው። በመቀጠልም በአገራችን በተለይ በገጠሩ አካባቢ የሚነገር አንድ ወርቃማ ስነ ቃል አለ። ስሙኝ ወገኖቼ እኔ ልንገራችሁ፣ ለሰው ሰው ነው ልብሱ ጨርቅ አይምሰላችሁ። ይህ ስነ ቃል እውነት ሆኖ ስራዬን ስራቸው አድርገው ረቂቁን በማንበብ የጎደለውን በመሙላት የተጣመመውን በማቃናት ከፊደል ለቀማ እስከ ሐሳብ ማበልጸግ የደገፉኝን ወንድሞቼንና እህቶቼን ማመስገን ወዳለሁ። መርጌታ ዮሴፍ ዳኘው፣ ዲያቆን ዳንኤል ክብረት፣ ዲያቆን ሙሉቀን ብርሃኑ፣ ዲያቆን ሲሳይ ጸጋዬ፣ አቶ አማራ አበበ፣ አቶ አባይ ክንዴና ወይዘሮ መሰረት ሽፈራውን ከልብ አመሰግናለሁ። የማያልቅበት ፈጣሪ እድሜና ጸጋውን ያብዛላችሁ። ረቂቁን ለተየበችልኝ ለወይዘሮ ባንቺ አምላክ ኢያሱና የመጽሐፉን የገጽና መልክ ቅንብሩን ለሰራቸው ወይዘሪት ሐዜብ ጌታቸውም ምስጋና ይገባታል። በተለይ ወንድሜ ዲያቆን ብርሃኑ አድማስ ያደረክልኝ ድጋፍ እጅግ ከፍ ያለ ነው። ያላንተ እንዴት ይሆን ነበር? በየገዳማቱና በየአብያተ ክርስቲያኑ ለሥራ በዞርኩባቸው ጊዜያት ሁሉ ያገኘሁት መስተንግዶና ያየሁት ደግነት ምንጊዜም ከዓይነ ሕሊናዬ አይጠፋምና በዚያ ያላችሁ አባቶችና እናቶች በጽኑ ተስፋ የምታደርጉት አምላክ ሰማያዊ ክብርን ያድላችሁ። እመጓ የተሰኘችውን መጽሐፌን አንብባችሁ በአካል በስልክና በኢሜል ያበረታታችሁኝን ሁሉ እግዚአብሔር ይስጥልኝ። ምናልባትም ይህኛው መጽሐፍ የእናንተ ድጋፍ ውጤት ሳይሆን አይቀርምና ውጤቱን የጋራችንን አድርገው። በመጨረሻ የቤተሰቤን ኃላፊነት በብቸኝነት የምትወጣዋን ባለቤቴን ሲስተር በላይነሽ መለሰንና ልጆቼን በስፋት ማመስገን የሚገባኝ ቢሆንም አንዳንዴ ግን እኔን ማመስገን ስለሚሆንብኝ ባጭሩ አመሰግናለሁ። ደራሲው ስለዚህ መጽሐፍ መግቢያ አያስፈልጎትም። ጽሑፉ የፊደልና የሰዋሰው ግድፈት ቢኖረው ታግሰው እንዲያነቡት በታላቅ ትሕትና ተጋብዘዋል። ይህ ትረካ ለፍልስፍና፣ ለምክር ወይም ለተግሳጽ ታስቦ አልተጻፈም። ይልቁንም እውነተኛ ገጠመኞችን መሰረት አድርጎ በልብ ወለድ መልክ የተዘጋጀ ጽሑፍ ስለሆነ በዚህ ወከባና ጥድፊያ በበዛበት ዓለም ውስጥ ቢሆኑም ጊዜ ወስደው ተረጋግተው ቢያነቡት እንዴት ደስ ባለኝ። ጸሐፊው መልካም ንባብ። ስውር ትእዛዝ። የጨለማው ጓዳ ብርሃን ሲያገኝ። ምዕራፍ 1 ሚስተር ራምዚ አንቶን አቡዳቢ ካረፍንበት ሆቴል ይዞኝ የምስራቅ አቅጣጫን ተከትሎ 5 ብሎኮችን ከነዳ በኋላ አንድ ዘመናዊ ባለ 20 ፎቅ ሕንጻ ስር መኪናውን አቁሞ በአሳንሰር 18ኛው ፎቅ ላይ ከሚገኝ ሬስቶራንት ወሰደኝ። የፋርስ ባህረ ሰላጤ አካል የሆነው ውሃ ተንጣሎ ይታያል። ግሩም የሆነ ምርጫ ነው፣ አመሰግናለሁ አልኩኝ። ምሳ ቀርቦልን እየበላን ሳለ እንዲህ አለኝ። አባቴ ስለ ኢትዮጵያ ብዙ ነገር ይነግረኝ ነበር።
እንደ እውነቱ ከሆነ በቂ ግንዛቤ የነበረው ይመስለኛል አለ። መልካም ነገር እንደሆነ ተስፋ አድርጋለሁ አልኩት። አሁን ኢትዮጵያውያን በእምነታቸው ጠንካራ ጀግኖችና አገር ወዳዶች ናቸው። እርግጥ ሲበዛ ምስጢራውያን ናቸው ይለኝ ነበር አለ። ፈገግ አልኩና እውነትም አባትህ በደንብ ያውቀናል አልኩት። ቀጥሎም ተቋማችን ውስጥ እናንተ እንደምትመጡ መርሃ ግብር ሲያዝና ማን ያስተናግዳቸው ሲባል በደስታ ነበር ራሴን ያዘጋጀሁት አለኝ። ኦ በጣም እናመሰግናለን፣ በእውነቱ ክብር ይሰማናል አልኩት። አንተም ታዲያ እንዳባትህ አሁንም የግሪክ ኦርቶዶክስ ቤተክርስቲያን ተከታይ ነህ አልኩት። እንደ አባቴ እንኳን ማለት አልችልም፣ ይሁንና ራሴን እንደ ቤተክርስቲያኗ ተከታይ እቆጥራለሁ አለኝ። ደስ ይላል አልኩና ወደ ባህረ ሰላጤው አይኔን ወረወርኩ። እኔም ልህ ሚስተር ሲሳይ እንዲያው ቅር የማይልህ ከሆነ አንድ ጥያቄ ብጠይቅህ አለኝ በፍጹም ትህትና። እንዴ ምን ችግር አለው ጠይቀኝ አልኩት። ከቅድም ጀምሮ በአእምሮዬ ሲጉላላ የነበረ ነው እና አለ እንደ መጠራጠርና እንደ ማመንታት እያለ። እንዴ ምንድነው አልኩት በሚያደፋፍር ፈገግታ ታጅቤ። ቅድም ከሙዚየሙ ስትወጣ ምን አጋጥሞ ነው በድንገትና በጥድፊያ ወደ ሀገርህ ለመመለስ እንደዛ ያጨናነከኝ አለኝ። ኦ ረብሽህ ነበር ማለት ነው? ይቅርታ፣ ነገሩ እንኳን ቀላል ነበር አልኩት። አይ ቀላልም አልነበርም፣ ከፍተኛ የሆነ የመረበሽ ስሜት ውስጥ ነበርክ እኮ አለ። ያን ያክል ስሜታዊ ከነበርኩ አዝናለሁ፣ ነገሩ እንኳን ተራ ነገር ነበር አልኩት። ልትነግረኝ አልፈቀድክም ማለት ነው አለ። አይ ያን ያክል ሊነገርህ የሚችል ብዙ ማራኪ ጉዳይ ስለሌለው እኮ ነው አልኩት። አየህ አባቴ ትክክል ነበር ማለት ነው፣ ኢትዮጵያውያን ምስጢራውያን ናቸው ያለኝ አለና እርሱም ወደ ባህረ ሰላጤው ፊቱን አዞረ። አይ እንደሱ አይደለም፣ ምስጢር ለመደበቅ አይደለም አልኩት። በውስጤ ደግሞ አይ ምስጢራዊነቴ፣ ምስጢር መጠበቃችን ቀርቶ ያየነውንም ያላየነውንም መዘክዘክ፣ ወሬ ማናፈስ ጠባያችን እየሆነ መምጣቱን ለአባትህ ማን በነገራቸው አልኩ። ታዲያ ለምን አትነግረኝም? ምናልባት እማርበት ወይም እገረምበት ወይም ዘና እልበት ይሆናል አለኝ። አይ ያን ያክል የሚደበቅም እኮ ሆኖ አይደለም፣ ግን ስልህ እኔም እኮ ብዙ ላስጨንቅህና ግላዊ ምስጢርን ለመስማት ፈልጌ አይደለም። ልትጎበኝ ሙዚየም ውስጥ ካስገባሁህ በኋላ ድንገት ወጥተህ አሁኑኑ መመለስ እፈልጋለሁና ትኬት አስተካክልልኝ ስትል ድንገተኛ አደጋ የገጠመህ መስሎኝ ስለተጨነቅኩ ብቻ ነው አለ። መንተባተቤንና ማመንታቴን በማየት በምታስበው መንገድ የተለየ ነገር አልገጠመኝም ነበር። ድንገት ባልገመትኩት ሁኔታ ሙዚየም ውስጥ አንድ ነገር ስለገጠመኝ ነበር። ምን ሁኔታ? እንዴት? ድንጋጤና መደነቅ ባለው መንፈስ ሆኖ አይኔ ላይ አፈጠጠ። ምንም የሚረብሽ ነገር አልነበረውም፣ ብቻ በሙዚየሙ በአንደኛው ክፍል አስደናቂ ወረቀት ስላገኘው ነበር አልኩት። እንዴት? አለ ግራ በመጋባት። ወረቀቱ ስታየው ከላዩ ላይ ምንም የተጻፈ ነገር የለውም። ታዲያ እርሱ ምን ያስደንቃል? ማለቴ አልገባኝም። ይቅርታ እንግዲህ አለ ካፌ ላይ ነጥቆኝ ለነገሩ እየተጣደፈ። ልክ ነህ ሚስተር አንቶን፣ እኔም መጀመሪያ አልተደነኩም ነበር። ለምን ባዶ አሮጌ ወረቀት ያስቀምጣሉ ብዬ አስጎብኘን ስጠይቀው ነበር አስገራሚው ነገር የተከሰተው አልኩት። እንዴ ምን አደረገ? አለ እየተጨነቀና ለመስማት እየቸኮለ። አይ ምንም አላደረገኝም አልኩ በሁኔታው ፈገግ ብዬ። ብቻ ነገሩ ያልጠበቅኩት ነገር ስለነበረ ነው። በጣም ይገርማል። ልክ በጣም ይቅርታ ሚስተር ሲሳይ፣ በጣም አጓጓኝ እኮ አለ እንደማፈር ብሎ። ወረቀቱ ለካ ያልተጻፈበት አልነበረም። እንዴት?
አሁንስ እኔንም ግራ አጋባኝ ሚስተር ሲሳይ አለኝ ፊቱን ቅጭም አድርጎ። ምን መሰለ ሚስተር አንቶን፣ አስጎብኚው የሆነ የተለየ መብራት አምጥቶ ሲያበራበት ጽሑፉ ልክ በማይክሮስኮፕ እንደሚታይ ነገር ጎልቶ ታየኝ። ለካስ በልዩ ቀለም በስውር የተጻፈበት ነበር አልኩት። ኧረ እባክህ እንዲህ አይነት ድንቅ ነገር ያለው ሙዚየም መሆኑን እንኳን እኔም አላውቅም ነበር አለና እየተደነቀ ወዲያው መልሶ ታዲያ ይህ ምኑ ነው ወዲያው ወደ ሀገር ለመመለስ ያስወሰነ አለኝ። አሁንም የቸኮልኩበትን ነገር ለማወቅ እየፈለገ ጉዳዩ ቀደም ብሎ በአእምሮዬ የቤት ስራ ሆኖብኝ ከቆየ የግል ጉዳይ ጋር አንዳች መዛመድ ስለነበረው ብቻ ነው አልኩት እንደ መተከዝ ብዬ። እኮ ምንድነው ሚስተር ሲሳይ ለምን አትነግረኝም አለ። የሚስተር ራምዜ አንቶን ጉጉት እየናረ በመምጣቱ አሳጥረዋለሁ ያልኩት ነገር እየተራዘመ ሲሄድ ቢተወኝ ብዬ እንዲያው የባህል የስነ ልቦና የትውፊትና የቋንቋ ልዩነት ስላለን ታሪኩ ላይ ጥምህ ይችላል ብዬ ነው እንጂ ብነግርህ የሚያስቸግር ነገር የለውም አልኩት። አንድ ነገር ልንገር፣ አንተ የምትነግረኝ ነገር አባቴ በልጅነቴ ስለ ኢትዮጵያ የሚያወራኝን ስለሚያስታውሰኝ በአባቴ ፍቅር ነው የምሰማ። እባክህ ዝም ብለህ ንገረኝ አለኝ። በረጅሙ ተንፍሼ ሳበቃ ታሪኩ ረጅም ነው አልኩና ሳይት 09 ብለን ከሰየምነው አንድ የቤተ ክርስቲያን ደን ውስጥ ሳይንሳዊ ጥናት ለማካሄድ የሄደው ቡድናችን ከገጠመው ከመጀመሪያው አስገራሚ ፈተና አንስቶ ከአባ መዝገበ ሥላሴ እጅ 3 አይነት እጾችን ከ3 ቦታዎች እንዳመጣ የታዘዝኩበትን የብራና ወረቀት ተቀብዬ እስከ ተለያየሁበት ጊዜ ድረስ ያለውን ባጭሩ ተረኩለት። ሚስተር ራምዚ አንቶን ረጅሙን ትረካዬን በጽሞና ሲያዳምጥ ቆይቶ በጣም ይገርማል ካለ በኋላ ቀጠለና ታዲያ ወረቀቱ ላይ ምን አይነት እጽ ነበር እንድታመጣ ይጠየቁ አለኝ። የሚገርመው ነገር የሰጡኝ የብራና ወረቀት ጉዳይ ነበር አልኩት። እንዴት አለኝ ወደኔ ሙሉ ትኩረቱን አድርጎ። እንደነገርኩ አባ መዝገበ ሥላሴ ከሚባሉት አባት እጅ የብራና ወረቀት ተቀብዬ ከጓደኛዬ ዶክተር ክብረ በዓል ጋር ወደ ቤቴ ወደ ባህር ዳር ስጓዝ ከፍተኛ ድካምና ጭንቀት ውስጥ ስለነበርኩ ብራናውን ገልጬ አላየሁትም ነበር። ከቤቴ ደርሼ እረፍት አድርጌ በማግስቱ በጠዋት ቢሮ ገባውና ብራናውን ገልጬ ሳየው ግን መደነቅም መደንገጥም ወደቀብኝ አልኩና በረጅሙ ተነፈስኩ። ለምን አለኝ። ብራናው ላይ የተጻፈው አንድ የመጽሐፍ ቅዱስ ጥቅስ ዮሐንስ ራእይ 22 ቁጥር 5 የምትለው ብቻ እንጂ ሌላው ባዶ ነበር አልኩት። እንዴ የእጾቹና የቦታዎቹ ዝርዝርስ አለ በጉጉት። ከጥቅሱ በስተቀር ምንም ነገር የሚታይ ጽሑፍ አልነበረም አልኩና ተነፈስኩ። ትንሽ ሲያስብ ቆየና ምናልባት ከተጠቀሰው የመጽሐፍ ቅዱስ ጥቅስ ውስጥ ተካቶ ከሆነስ አለ። እርሱም የእንቆቅልሹ ተካፋይ እየሆነ ይመስላል። እኔም ገምቼ ነበር። ይሁንና ራእይ 22 ቁጥር 5 ላይ የተጻፈው እንዲህ የሚል ነው። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። እርሱም እንዲረዳው ከሞባይሌ ላይ የተጫነውን መጽሐፍ ቅዱስ ከፍቼ ጥቅሱን አስነበብኩት። ምንም የእጽ ወይም የቦታ ስም አያመለክትም አለኝ። አዎን ልክ ነህ። ምናልባትም መታየትንና አለመታየትን ለመረዳት ከብርሃን ጋር በማያያዝ በፊዚክስ ሕግ መሰረት እነርሱን ለማየት መሞከሬን በማስታወስ
የኔ ሐሳቤና መላምት ስህተት መሆኑን ለማሳየት ከዚህ ዓለም ተፈጥሮና ከፀሐይ ብርሃን ውጪ በሆነ ዓለም እንደሚኖሩ ለማመላከት ይሆናል እንጂ ስለተሰጠኝ ትዕዛዝ ግን የሚያግዝ አልነበረም አልኩት። ግሩም፣ ከዚያስ አለኝ ሚስተር አንቶን አገጩን እጁ ላይ እያስደገፈ። በአንድ በኩል በቶሎ እጾቹን ለይቼና ቦታዎቹን አውቄ ካላመጣው እድሜ እያጠረ መሆኑን በማወቄ፣ በሌላ በኩል ብራናው ላይ ተጽፎልሃል ማለታቸው ግራ መጋባቴን በመጨመሩ ትልቅ መረበሽና ውዥንብር ውስጥ ገባሁ አልኩና በረጅሙ ተነፈስኩ። ምናልባት ፍንጭ ቢሰጠኝ ወይም ወደፊት የሚያራምደኝ መላ ያመጣልኝ ይሆናል ብዬ ዶክተር ክብረ በዓል ለሚባል ጓደኛዬ ጉዳዩን አዋየሁት። ይሄ ጓደኛዬ ግን በጣም የተረጋጋ ሰው ስለሆነ በተለመደው እርጋታው ምንድነው ያሉ አለኝ። እጾቹን ከተጠቀሱት ቦታዎች ፈልጌ ካልያዝኩ በስተቀር በምንም መልኩ ተመልሼ እንዳልሄድ እንዲሁም በቸልተኝነት ብትወው እንደ ምንጣፍ እድሜ እየተጠቀለለ እንደሚቀርብ እንደነገሩኝ ነገርኩት። እርሱም በጽሞና ካዳመጠ በኋላ በእርግጥ ትዕዛዙ የምትፈልገውን ነገር ለማወቅ የተሰጠህ የወደፊት ቅድመ ሁኔታ ብቻ ሳይሆን ምናልባትም በጥበብህ ሚስጥራቸውን ለመፍታት በመሞከርህ የተሰጠህ የውዴታ ግዴታ ወይም ቀኖና መሆኑ ግልጽ ነው አለኝ። እኔም መልሼ እድሜህ እንደ ምንጣፍ እየተጠቀለለ ወደ አንተ ይቀርባል ማለታቸውስ ስለው ወንድም ሲሳይ በግልጽ ቋንቋ ለመናገር ይህን ነገር ለማሟላት አንድ ቀን በዘገየህ ቁጥር ከእድሜህ ላይ አንድ ቀን ትቀንሳለህ ማለት ነው አለኝ ኮስተር ብሎ ብዬ ገለጽኩለት። ሚስተር አንቶን በጸጥታ ከቆየ በኋላ ማንኛችንም ቢሆን በየዕለቱ የምንኖረው በየቀኑ ከህይወታችን አንድ ቀን እየቀነስን ነው አለኝ። ለማረጋጋት ብሎ ይመስላል። አዎን፣ ማንም ሰው ከፊት አንድ ቀን ከእድሜው እየኖረ ከዘመኑ ርዝመት አንድ ቀን እየቀነሰ በተስፋ ይኖራል። የኔ የሚለየው ግን ከሁለቱም ጫፍ በየቀኑ እየቀነስኩ በመሆኑ እድሜን በፍጥነት እያሳጠርኩ እንደሆነ ይሰማኛል አልኩት ትክዝ ብዬ። እርሱም ቀጠል አድርጎ ለመሆኑ ለጓደኛህ ለዶክተር ክብረ በዓል ብራናውን አሳይተዋል አለኝ። ብራናውን ዘርግቶ ሲያይ ፈገግ እያለ አስደናቂ ነው ብቻ ብሎ እንደመለሰልኝ አስታውሳለሁ አልኩት። ጥበብን በጥበብ ለመብለጥ ያደረኩት ሙከራ ጥልቅ እሳቤንና መረዳትን የሚጠይቅ በመሆኑ በጸጥታና በእርጋታ እንዳስብ ከመምከር ባለፈ ግን ምንም ሊረዳኝ አልቻለም ወይም አልፈለገም ነበር። አስደናቂ ፈተና ነው፣ ከዚያስ አለኝ ሚስተር አንቶን። በቃ በጣም የተመሰቃቀለ ፈተና ውስጥ ገባው። ተመልሼ ሄጄ እንዳልጠይቃቸው እጾቹን ካልያዝኩ በስተቀር ባዶዬን እንዳልሄድ ጥብቅ ትዕዛዝ ሰጥተውኛል። ትዕዛዙን እንዳልፈጽም መልእክቱ ብራናው ላይ አይነበብም። በቸልተኝነት ብቶ ደግሞ እድሜ እንደሚያጠር አስታውቀውኛል። በዚህ የተነሳ ሰላም አጣው፣ እንቅልፍ ጠፋ። ለመተውም ለማድረግም የማልችልበት አጣብቂኝ ውስጥ ገባው። ይሁንና መደበኛ ስራዬን መስራት ግዴታዬ በመሆኑ ባልተረጋጋ ስሜትና በግማሽ ልቦናም ቢሆን ቢሮ መግባቴ አልቀረም። አትታዘበኝና የምሰራበትን ድርጅት ወክዬ ወደ አቡዳቢ የመጣሁት በዚህ ሁኔታ ነበር አልኩት። ይገርማል። ይሁንና በውይይቱ እና በድርድሩ ወቅት ግን የተረበሽክ አትመስልም ነበር አለ ፈገግ ብሎ። ሊመስል ይችላል፣ ነገር ግን በከፍተኛ የውስጥ ትግል ላይ ነበርኩ አልኩት። ታዲያ ሙዚየም ውስጥ ካየው ጋር ምን የሚያገናኝ ነገር ኖሮት ነው አንተ እንዲያ ልውጥውጥ ያልከው አለኝ። ምን መሰለ፣ የሚገርም አጋጣሚ ነው። አስጎብኜ ልዩ መብራት ሲያበራበትና ባዶ የመሰለኝ ወረቀት በጽሑፍ የተሞላ መሆኑን ስረዳ ወደ ራሴ የቤት ሥራ አእምሮዬ ተጉዞ ብልጭ ስላለብኝ ነበር አልኩት። በጣም ይገርማል። እኔም ገባኝ። ወረቀቱን በስውር ጽፈው ነው የሰጡ ማለት ነው አለኝ፣ ጭንቅላቱን ወደ ላይና ወደ ታች እየነቀነቀ። አዎን፣ በጣም እርግጠኛ ነኝ። በስውር ጽፈው
ሞኝነቴን አግዝፈው አላዋቂነቴን አስምረው እንደሰጡኝ ስለገባኝ ነበር ለመሄድ የተመኘሁት አልኩት። ያሉበትን ሁኔታ ለማመልከት በስውር ጽፈው ሊሰጡ ያስባሉ ብሎ መገመት ምክንያታዊና አሳማኝ ይሆናል አለኝ። ምንም ጥርጥር የለኝም። በቃ ትዕዛዛቸው ምሁራዊ ብቃቴን ምናልባትም ሞራሌንና አካላዊ ብቃቴን ጭምር የሚፈትሽና አጠቃላይ አቅሜን እንድገነዘብ ሊያደርጉ ያሰቡ ይመስላል አልኩት። ግሩም ነው አለና በእውነት ቀናውብህ አለኝ። እንዴት? ምን የሚያስቀና ነገር አለው? እንዲያውም አሳዝናለሁ እንጂ አልኩት። ሚስተር ሲሳይ በፍጹም አይምሰልህ አለኝና በዝምታ ተዋጠ። እኔ ደግሞ ባህር ዳር ደርሼ ብራናውን ለማየት እንደገና ልቤ ይጋልብ ጀመር። አእምሮዬም ያኮበኩብ ያዘ። ከዝምታችን ተመልሰን ሌሎች ጉዳዮችን እያወጋን ከተማውን ሲያስጎበኘኝ ልክ ለረጅም ጊዜ እንደምንተዋወቅ ጓደኛሞች ሆነን አምሽተን ማታ ከራት በኋላ በማግስቱ ዱባይ ድረስ እንደሚሸኘኝ ነግሮኝ ሆቴል ያደረሰኝ። እንቅልፍ በዓይኔ ሳይዞር እንዲሁ ስገላበጥ አድሬ በጠዋት ተነሳው። በቀጠሯችን ሰዓት ሚስተር አንቶን መጣ። ከሥራ ባልደረባዬ ጋር አሳፍሮን በተንጣለለው አውራ ጎዳና ላይ ዘመናዊ ካዲላክ መኪናውን ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ ያስጓራው ጀመር። የኔ ልብ ግልቢያው ግን ከመኪናው ፍጥነት በላይ ነበር። ኤርፖርት ደርሰን ሻንጣችንን አውርደን ወደ ውስጥ ልንዘልቅ ስንዘጋጅ አንቶን መጀመሪያ የሥራ ባልደረባዬን ሞቅ ያለ የእጅ ሰላምታ አቅርቦ ከተሰናበተ በኋላ ወደኔ ጠጋ ብሎ እጆቹን ዘርግቶ ጥብቅ አድርጎ እቅፍ ካደረገኝ በኋላ መልካም ዕድል እመኝልሃለሁ፣ በምንም ምክንያት ግን የታዘዝከውን እንደ ዕዳ እንዳትቆጥረው፣ ይልቁንም እንደ መባረክ አድርገህ ቁጠረው አለኝ። እሺ የኔ ወንድም ስላደረክልኝ መስተንግዶ በጣም አመሰግናለሁ አልኩትና ሻንጣዬን እየጎተትኩ ወደ ውስጥ ልገባ ስል ድንገት ወንድም ሲሳይ አለኝና ዘወር ስል እባክህ አንድ መልካም ነገር አድርግልኝ አለኝና ጠጋ አለ። ምንድነው አልኩት ፈገግ ብዬ በአግራሞት። ቅዱሳኖቹን ስታገኛቸው ከድንግል ማርያም አገር ከሊባኖስ የመጣው ራምዚ አንቶን ፈጣሪ በዚያች ቀን ምሕረት ያደርግልኝ ዘንድ አስቡኝ ብሏል ብለህ ንገርልኝ አለኝ። ሰማያዊ አይኖቹ እንባ ተሞልተው ስመለከት አንጀቴ ስፍስፍ አለ። እቅፍ አደረኩትና ሁላችንንም ያስቡን አልኩት። የኔም አይኖች በእንባ መሞላታቸውን ያወቅኩት የሥራ ባልደረባዬ እንዴ ከመቼ ጀምሮ የተፈጠረ ጓደኝነት ነው ሲለኝ ነበር። ዝጎራ እነሆ አሃዱ ብለን የጀመርነው ትረካ ክፍል 1 እዚህ ላይ ያበቃል። በክፍል 2 እስክንገናኝ ቸር ይግጠመን።